በጣም ቆንጆዬ ነው። አራቴ ከባድ ታሪክ ለመስማት ተዘጋጁ ተመልካቾቻችን። ዓለምና ሳይንስ አይድሩም ያሉትን ህመም እግዚአብሔር የሰጠውን አስደናቂ መልስም በታሪኳ ታጋራናለች። እንኳን ደህና መጣሽ እመቤት። እንኳን ደህና ቆየኝ። እሺ የሴት ልጅ እድሜ አይጠይቅም፣ ግን እንደው ዝም ብዬ እንትን በካታጎሪ በዲኬድ ልጠይቅሽ ከ30 እስከ 40 አረ እናገራለሁ ነው ችግር የለም። ከ20 እስከ 30 27 አረ በስማ መቀጩን እመቤት ወይ ህይወትሽ አዲስ ምዕራፍ የጀመረው መንገድ 9ኛ ክፍል ስትደርሺ ነው የሚል መረጃ አለኝ። እውነት ነው? አዎ እውነት ነው። ምንድነው የተፈጠረው? 9ኛ ክፍል የት ነበር ትምህርት ቤቱ? ትምህርት ቤቱ ኮከበ ጽባ። 9ኛ ክፍል ስገባ የሚጥል በሽታ ጀመረኝ። ከየት እንደምታመን ሲው አይታወቅም። እሺ እንደው ቀኑን ታስታውሻለሽ? ለመጀመሪያ ጊዜ ወደቅሽበት ቀን ድባቡ? አስታውሳለሁ። አክስቴ ቤት ሆኜ ነውና እሺ ሰጎኔ ቁም ሳጥን ነገር አለ፣ እሱን ተደገፍኩ። ከዛ ወጣኩ። ከዛ ደነገጠች። እሺ ወደ ቤት መጣን። ቤት ተነገራቸው። እሺ ሁሉም ደነገጠ። ለምን የለም እንደዚህ አይነት ነገር። እንዲደነግጡ ያደረጋቸው ደግሞ ሌላ ታሪክ አለ ቤት ውስጥ። ምን መሰለክ? ያጎት ልጅ አለችና አባቴ ወንድም ልጅ እህቴ ነች። በእውነቱ እንደዚህ ስል ያራኳት ይመስለኛልና ሁላችንን የሚያሳደገችን እሷ ነች። በጣም ቆንጆዬ ነች። በጣም ጂኒየስ ነች። ትምህርት ካንቺ ትበልጣለች ቁንጅና። በስመ አብ ወልድ። እኔ ምንድነኝ በሷ? እሺ እና አንድ ቀን ተወደቀች። ከዛ ሆስፒታል ገባች። ተደጋገመ ነገር። እሺ ሆስፒታል ስትገባ የነርቭ ችግር ነው ተባለ። በጣም ታማለች። ነፍስ ውጪ ነፍስ ግቢ ነው ያረፈች ማለት ነው። ከዛ ያው በቃ ቤታችን ትልቅ ሀዘን ገባ። እኔ እንደዛ አይቻላቅም አባቴ ሲያዝን፣ እናቴም እንደዛ። እሱ ትሞት እኔ 6ኛ ክፍል ነኝ። እሺ እኔ ስታመም 9ኛ ክፍል ላይ ነው። የ3 ዓመት ልዩነት ነው በመሃል ያለን ማለት ነው። ከዛ ሁሉም ደነገጡ ቤት ውስጥ። በቃ ይችኛዋም ልትሞት ነው አይነት ነገር ነው የመጣው። ከዛ 10ኛ ክፍል ገባው ማለት ነው። ያው ያመኛል። በቃ ለመድኩት። ህመሙ ምንድነው? ስሜቱ ያው ይጠለኛል። እሺ ሰውነቴ በጣም ይንቀጠቀጣል። አረፋ ያስደፍቀኛል። አይኔ ይገለበጣል። እሺ ከዛ ከተወሰነ ደቂቃ በኋላ ነቃለሁ። ስነቃ ነገሮችን የማስታወስ ምናምን ነገር ቶሎ አይኖረኝም። በጣም እንቅልፍ ይቀልብኛል። ኃይለኛ ራስ ምታት አለው ከነቃው በኋላ። እና ያው እንደዚያ ካመመኝ የሆነ 3 ቀን 4 ቀን ትምህርት ቤት አልገባም። እሺ እና ህመሙ ራስ ምታት 3 ቀን ይቆያል? ይቆያል። ፌመስ ሆንኩኝ በበሽታ ማለት። እሺ እና የሚጠላት ልጅ ከሱም ከፋልና ሴጣን ያለባት ልጅ መባል ጀመርኩ። በስመ አብ ወወልድ ወመንፈስ ቅዱስ። እና እኔ ደግሞ እግዚአብሔር የተመሰገነው ምንም አይመስለኝም። ስቄ ነበርም አልፈው። በሰዓቱም ጥሩ ጓደኞች ነበሩኝ። ቶሎ ነው ሽፍንፍን አድርገው የሚወስዱኝ። ስነቃ ወንድሞቼ ይመጣሉ፣ ወደ ቤቴ እገባለሁ፣ ተኛለሁ፣ ያልፋል። ከበድ እያለ የመጣው 11ኛ ክፍል ከገባሁ በኋላ ነው። ሲጀምረኝ ይታወቀኛል። እንዴት ነው በእናትሽ ነገሩን የምታውቀው ይመስልሃል? እኔ አሁን እዚህ ጋር ሊያመኝ ከፈለገ ይሄን ነገር ከዚህ በፊት ያየሁት ነው ይመስለኝ። የምታወራውን ሳታወራኝ ቀድሜ ሰማቀዋለሁ። ከዛ ትለዋለህ ካንተ የዛ ሰዓት ድብልቅልቅ ይልብኛል። ይሄ ዴጃvu እንደሚባለው ምስል ይመጣብሻል ማለት ነው። yes ከዛ የሆኑ ሽታዎች፣ ድምጾች ምናምን ይመጣሉ። ከዛ በቃ ሽው ነው። ምን ያህል ደቂቃ ጋፕ አለው አሁን የማስጠንቀቂያ ከሰጠው? በጣም ትንሽ ሴኮንዶች ናቸው እነዚህ ነገሮች የሚያልፉት። ስለዚህ ቶሎ ቁጭ ማለት ምናምን ትችያለሽ? ዝም ነው የሚያስብለኝ። የሆነ እግሬም ስርስር ነው የሚለው ምናምን በቃ መውደቅ ነው። እሺ አንድ ቀን ከጓደኞቼ ጋር ወደ ትምህርት ቤት እየሄድን 11ኛ ክፍል ገብቼ ማለት ነው። ሰፈር ነው ትንሽ ነው ራቅ ያለውና መንገድ ላይ አመመኝ። ከዛ ወንድሞቼ ተጠሩ፣ ጤና ጣቢያ አስገቡኝ። እዛው ቅርብ ስለነበረ ትሄድ በቃ ወደ ቤት ምናምን ሲባል በጣም ኃይለኛ ተማሪ ሲያደርገኝ ፈተና አለብኝ አልቀርም ማለት ነው። እና ልሂድ ታያለኝ አባቴ በጣም ለማኝ። ኧረ ፈተና ደግሞ ስለነበረብን ነው በእውነቱና ግቢ አባቴ ትምህርት ቤት ድረስ አደረሰኝ። ተመለሰ፣ ገባው። ከዛ ጓደኞቼ ጋር ገባው ምናምን አሞኝ እንደነበረ ነገርኳቸው። ስካውት ማር ነበር በሰዓቱ ስካውት አገለግል ነበርና ቢሮ አለን። እዛች ቢሮ ውስጥ ፍራሽ አለችን፣ እተኛለሁ። ፈተናውም ቀረ ተባለ። ከዛ በቃ ምን እሰራለሁ አልኩና እዛ ገብቼ ተኛው። እኔ በተኛሁበት አሞኛል። ስንቀጠቀጥ ጓደኞቼ በጣም ጥሩ ጓደኞች ነው የነበሩኝ እዛ ትምህርት ቤት ደረሱ፣ አዩኝ። ከዛ ስነቃ ነገሩኝ አሞሽ ነበር ምናምን። ከዛ ተመልሼ በጣም እንቅልፍ ነው ይመስለኝ። ኧረ ልተኛ በቃ እሺ ምናምን ብዬ ድጋሚ አመመኝ። የዛ ሰዓት በጣም ባሰ። ለምን ስትንቀጠቀጥ ጥርስ ይሄ ይነከሳል፣ ጉንጭ ምላስ አይተርፍም ምንም ነገር። በጣም ነካክሼው ጥርሴም ከንፈሬም ግጥም ስላለ በአፍንጫዬ መጣ ደሜ። ጓደኞቼን በጣም አመሰግናቸዋለሁ፣ አልተጸየፉኝም። ከዛው ሐኪም አየኝ፣ ምርመራ ተጀመረ።
ኤፒሌፕሲ ተገኘብኝ። ያኔ በቃ በይፋ ታወቀ፣ መድኃኒት ተጀምር ተባለ። ከዛ ኤፒሌፕሲ ማለት ምንድነው? የምጥል በሽታ ማለት ነው። ከዛ በቃ መድኃኒት ተጀምር ምናምን ነገር ተባለ። ፌኖባርቢቶን ይባላል የመጀመሪያው መድኃኒት። ምን ይባል ነበር ብትሆን ያልሽው? ፌኖባርቢቶን የሚዋጠው ኤቭሪ ዴይ። አዎ እሺ። እና በሽታው በጣም እንቅልፍ ይፈልጋል። ሳይታመም ራሱ እኮ ሰው እሱን ነገር ይፈልጋል። እንቅልፍ ይፈልጋል ሰው፣ መጨናነቅ አይፈልግም። ባይሰራ ደስ ይለዋል እኮ ሰው። እሺ ተማሪ ነሽ ምናምን ነገር አለኝ። አዎ አልኩት። ወይ ይከብድሻል፣ ከትምህርት ጋር በሽታ አይሆንም ምንናው ምናምን ስለው፣ አይ የማንበብ የማጥናት ነገሮች ላይ አትኩሮት ሰጥቶ የመቀመጥ እንትኑ አይኖርሽም ምናምን ነገር አለኝ። በቃ አለኝ። ገባ፣ ተቀበልኩት። እሺ ከዛ እንዴት ላንብ እያነበብኩት የሆነ እንቅልፍ ይመጣል። ልክ ቤት ጻፈና አባቴ ግርግዳ ላይ እንግዲህ 3 ሰዓት ሲሆን መድኃኒትሽን ሰጂ ምናምን ተብሎ ተለጠፈልኝ። መብራቱ ጋር ስለሆነ ብረሰውም አስታውሰዋለሁ፣ ላጠፋ ሲሄድ ምናምን አስታውሰዋለሁ። ጠዋት እንዲህ ተጎትቼ ነው አልጋም ወርደው ለጥ ነው በቃ። ከዛም እዛው 11 ያፍር ያለው አንዴ መጥፋ ወዳደቅ ወደኩኝ። ኮከበ ጽባ ጋር እንደዚህ ከርቭ ነገር ስለሆነች በጣም ብዙ አደጋ ይመጣል እና ኤፍኤስአር ነው እንትኑ ጋር ብረቱ ጋር ጠርምሶት ገብቷል። ድልድይ ያለች አይደል ወንዟ ጋር ያለም ብረቱና የጀመረኝ ጠዋት ነው። ከቤት ስወጣ ነው መቅረት ይችላል ነበር፣ ግን ቤት መቀመጡን መተኛቱን ምናምን ስለማልፈልገው ትምህርት ቤት ነው ሙሉ ካመመኝ እንተኛለሁ ገብቼ። እየሄደ ታወራልኛለች አንድ ጓደኛለች እና አልመልስላት እኔ ጀምሮኛል ኦሬዲ። አመመኝም አላልኳትም ምንም አላልኳትም፣ መናገር አቅቶኛል። ጸጥ ብዬ ግን እየሄድኩ ነው። እዛች ቦታ ጋር ስደርስ ቆምኩ እና ከኋላ አንድ የሰፈር ልጅ አለ እዛው አብሮን የሚማር ይጠራኛል። እሙዬ ምናምን ዝም ስለው የንቀት ነገር ነው የመሰለው በሰዓቱ። እንዴት ምን አባቷ ምናምን ነገር ብሎ እሱ ሲደርስ እኔ የተጠረመሰው ብረት ላይ እንደዚህ ወደ ጎኔ ስወድቅ እኩል ተገናኘ። ብረቱ ጫፍ ነው፣ ወጣች ገደል ነው፣ ወንዙ ነው ከታች ያለው ረጅም ነው ደግሞ በጣም የቀበልነው ወንዝ። እሺ እንዲሰል አንቺ ምን አባሽ ነው ብሎ እሱ ለቀልድ እዚህ ጋር ነገር ሲይዘኝ ተንጠጥዬ ተረፍኩኝ ማለት። መኪናዎች ቆሙ፣ በቃ ሰው መጣ፣ አነሱኝ፣ ሳስገቡኝ። አሁንም አልተወም መድኃኒቱ እያለ ለዶክተሮች ተነገራቸው። መድኃኒት ነው የሚጨመር። ሳይኮሎጂስቶች ምናምን ነው የሚያናግሩክ በሰዓቱ። ምክንያቱም ያው ትምህርት ተማሪ ነኝ፣ ወጣት ነኝ፣ ትምህርት ቤት ያለው ነገር አለ ከተማሪ ጋር። ለምን እንደ ሰው ማልታይበት ጊዜ ብዙ ነው። ያቺ የሚያማልጅ ሰይጣን እኮ ነው ምናምን ነው የምንባለው ምናምን ነው። ጭራሽ እዛ ጋር ስወድቅ ወንዝ ጋር ወደኩ ምናምን ነገር የሆነ ጠራት አይነት ነገር ነው። እሺ እና ከዛ በቃ እየተወኝ አይደለም እያለ በጣም የሆነ ሞድቃቸው አወዳደቆች የሆነ ዩኒክ እየሆኑ መጡ ቤት ውስጥ። አንዳንዴ ተኝቼ ምናምን አልጋው ሲንቀጠቀጥ የብረት አልጋ ነው ሲጮህ በቃ ወደቀች ብላ እናት ስትመጣ የምርም እዛው ላይ በእንቅልፍ ተኝቼ ይጥለኛል። ከዛ ክረምት እነዚህ ዶፍ ዝናብ ሲጥል መብረቅ ምናምን ሲሆን አልወድም እና የሆነ ሩጫ ነገር ይመስለኛል። እያየን ነው ቤት ውስጥ ሁላችንም አለንና ዶሮ ይሰራል ቤት ውስጥ። እናቴ የለችም። የሆነ ልብስ እንገዛለን ምናምን ጠብቂኝ ብላኝ እሷን ነው የምጠብቀው ለባብሼ ምናምን ነገር ነው። ከዛ ያየን እኔ እንደዚህ ተደግፌ ነው ማየው ቲቪው ስር ነኝ። ከዛ የሆነ ጅው ነገር ሲልብኝ ወንድሜን የተደገፍኩ ነው መሰለኝ እንደዚህ ስል እኔ ግን ያው ወደ መሬት ነው የሄድኩት። ልጅቷ መጣ እንትኑን የፈላሃውን ዲስታነሳው አባቴ ደግሞ ለመሞቅ እሳቷን ሳብ ሲያረጋት ግፍትር አረኩበት ወድቄ። እሳቱ ግሩ ስር ገባ አባቴ ድርስ። ልክ እንደዛ ሶን እናቴ በር ከፍታ ገባች። አይታኝ አታውቅም። ሁሌ ስነቃ ከነቃ በኋላ ይነገራታል እንጂ ስታመም ወንድሞቼና አባቴ ነው የሚያውቁት እንዴት እንደሚያረጋኝ። ስነቃ እግሬ ስር ቁጭ ብላ ታለቅሳለች። አሳዘነች። በቃ የሆነ ነገር በሆነም የሆነ የምትቋቋም አይነት ነገር አይደለም። ሁሉም ደንግጠዋል ለቤት። ምክንያቱም በቃ የሰከንዶች ልዩነት ነው የተፈጠረው ከሳቱ ጋር እንጂ አልቆልኝ ነበር። እና እንደዚህ አብራኝ ቼክአፕ ስትሄድ ከገጠር ከምናምን ሲመጡ ይሄ ፓርት ሳይት ተመልጠው በሙሉ ሰውነቷ የተቃጠለች ልጅ አይታለች ሳት ላይ ወድቃ። ያ ነገር ስላለ ጭንቅላቷ ላይ በቃ እኔ የቤት ውስጥ ስራ ላይ ምናምን አታስደርሰኝ። ያው በቃ ወድቃለሁ ብቻ ምንም ልምድ ይሆናል እኔ እና በቃ ያቁኛል፣ ተማሪ ያቀኛል፣ አስተማሪ ያቀኛል፣ ሁሉም ነው በቃ ያሙ ወደቀች እንዴ ምናምን ኖርማል ነው።
ምናምን መድኃኒቱ እኔ ላይ ደግሞ እየተጨመረ በመጣ ቁጥር እኔን እየከበደኝ እየመጣ እንቅልፍ በጣም በዛብኝ እንደተባለው ነገሮች ላይ ፍዝዝ ነው በቃ ገብቼ ትምህርት ቤት ተኛለሁ ያው 11 እንደምንም 40 ምናምን ወጥቼ ጨረስኩት ለምን አላነብም በቃ አልይዘውማ ለካ በኋላ ስሰማ የሚያስረሳም ነገር አለው እየቆየ ሲመጣ ማለት ነው እስከዚህ ታይም ግን እንደ ወጣት እንደ ሴት ለምሳሌ ከወንዶች ጋር የመቀራረብ ወደ ፍቅር የመግባት እንዲህ አይነት ነገር አልነበረም ወይም ደግሞ አለመኖሩ ራሱ ሌላ ስሜት አልፈጠረብሽም ከባድ ታሪክ ስለዚህ ከባድ ታሪክ ለመስማት ተዘጋጁ ተመልካቾቻችን እኔ በጣም ሰው ተግባቢ ነኝ ሰው የማያስቀው ነገር እኔ ሊያስቀኝ ይችላል ኦኬ ስስ ነኝ በጣም ለብዙ ነገር የማያስለቅሰው እኔ ሊያስለቅሰኝ ይችላል ስካውት ሰራ ነበር ልክኛ 11 ስንገባ ቺፍ ስካውት ያው ደረጃ አለው ቺፍ ስካውት ምናምን የሚባል ነገር አለውና ልጁ ቺፍ ስካውት ነው እሺ እና ለኛ ትምህርት ቤት ግን አዲስ ነው መጣና ሲያየን እንሰራለን ምናምን ነገር ከዛ ጓደኛዬን መጣና አወራት እንዴ እቺ ልጅ መጀናጀን ጀመረች እንዴ ምናምን ብለን እኛ መሳሳቅ ነው በኋላ የራሴ ታሪክ ሊሆን ማለት ነው እና አንድ ቀን ቆመው ያወሩ እሷ ጀርባዋን ሰታለች እሱ ፊቱ ወደኛ ነው ወደ በሩ ጋር ነውና ስወጣ ሙሉ ለሙሉ አየሁት ሙሉ አይቼ አላውቅም ሁሌ ከጀርባ ምናምን ነው ምን በጣም ቆንጆዬ ነው አራቴ ሙሉ አይቼ አላውቅም ሁሌ ከጀርባ ምናምን ነው ምን በጣም ቆንጆዬ ነው አራቴ እኔን ይመስላል አንድ ሸበላ ነው ቁመቱ እንዴ ነው አይ ትንሽ ረዘም ይላል እከን እሺ ከዛ አይቻለና ደነገጥኩ ወንድ ልጅ እንደዛ ደንግጬ አላውቅም እድሜ ዘመኔ ስንጥቃለ እዚህ ጋር ከውስጥ ልወጣ ቻው ብያቸው ምናምን የወጣሁት ጓደኞቼ ተመልሼ ገባሁ ምንሽ ነው ሲታይ ምን ቻው ልበላችሁ ብዬ አይነት ነገር አልኳቸውና እንዴ ድጋሚ ምናምን የሆነ ትንሽ አላገጡብኝ ነገርና ለምን እንደሆነ አላውቅም በቃ መውጣት ፈራሁ እንደምን ብዬ ስወጣ አሁንም ቆሟል እና የሆነ ስገባ በሩን ጥርቅም አድርጌው ስለገባው ምን ሆነ ነው አይነት ነገር ነው የሚያየኝ ማለት ነው አሞል ቴጅ ነው ምናምን አልሽ ቻው በቃ ልሂድ ምናምን ነገር አልኳት ሰላም አልኳት እሷን ሳምኳትና አልጨበጥኩት ቀጥ ብዬ ነው ሄድኩት የሆነ ከምታውቀው ሰው ጋር ሰው ሲቆምኩ ሰላም ይባላል ጥያቸው ሄድኩ ሲከነከነኝ አደረ ከዛ በነጋታው ሜዳ ግቢው ሳር ብዙ አለው ተኝተናል እንደዚህ ሳሩ ላይ ምሳ ሰዓት ላይ ምናምንና ድጋሚ መጣ እቺ ልጅ አላበዛችሁም ምናምን እየተባባለ እኔ አላየውም የዛ ሰዓት በቃ አልዞርኩም ሰጠኝ ቁጭ ብያለሁ እና ለስካውት የሚያግዛችሁ መጽሔት ላምጣልሽ ብዬ ነው ምናምን አለና አመጣላት ለሱ ለዚህ ተጭኝ አልኳት ነይና ወሰጂ ነገር አለኝ ማለት ነው አብረው ነው የቆሙት ይመጣላ ምናምን ብዬ ብድግ ብዬ ስጭኛ እሷ ጋር ነው እንትኑ መጀመሪያ ሰው ሰላም አይባልም ምናምን ነገር ሲለኝ ቀኝ እጄን ሰጠሁትና መለስኩት ስካውት በግራ እጁ ነው ሰላም የሚባባለው ለምን ማንኝ ሰላምታው ይግራ እጁ ነው የስካውት እሺ እና ሰላም ስለው ቢሆን አይነት ስሜት የተሰማኝ በሳቱ ማለት ነዘርሽ ንቀል አረኩኝ ነጂ ሳባረጊ ቆምኩኝ ከዛ ሃይ ሃይ መባል ተጀመረ ማለት ኦኬ ከዛ ይመጣል ቢሮ እኛ ብዙ ጊዜ ቢሮ ነው የምናሳልፈው እኔ በተለይ በቃ ተኝቼ ስለማሳልፍ እና በጣም መግባባት ጀመረን ምናምን ነገርና የሆነ ጊዜ አባቴ መድኃኒት ካልዋጥኩ ችግር ተጣላን ቤት ውስጥ በቃ እንደዚህ መድኃኒት ሳሉት ምናምን ቀርቼ በጣም ተናግሮኝ ምናምን ግቢ ገብቼ አልገባም ክላስ ምናምን ብዬ እዛው ቢሮአችን ሆኜ ከጓደኞቼ ጋር ቁጭ ብለና መጣ አያውቅም እስከዛ ሰዓት ድረስ እንደዚህ አይነት ችግር እንዳለብኝ ምናምን አዲስ ስለሆነ ነው ለግቢው ምንድነው ምናምን ሲለኝ እንደዚህ ታዲያ ልክ ናቸው እኮ ፋዘር እንዴ መድኃኒት ሽማግባባት ወስጂም አይነት ነገር ምናምን ብሎኝ በቃ ብዙ አወራን የሆነ ምክሮቹ ይሄ በእኛ እድሜ ያለ አይነት ሰው ነገር አይደለም በሰዓቱ ታላቅሽ ነው እኩል ነን እንደውም እሱ አንድ ከኛ ወደ ታች ያንሳል ክላስ ማለት ነው እድሜ ሳይሆን ክላስ ከዛ 11ኛ ክፍልኛ ወደ መጨረሻው አካባቢ እየደረስን 10ኛ ክፍሎች ሞዴል ሊፈተኑ ነው እነሱ ለሚፈተኑት እኛ ክላስ አንገባም ይዘጋል እነሱ እየተፈተኑ እሱም አውሬ ይፈተናል ከዛ በህልም ያየሁትኝ የሆነ ቀን ማለት ነው ምን ሲያርግ እኔ እንጃ አላሰብኩት የሱም ጥያቄ ምን ሳርግ ነው ወይስ ምን እንደሆነ አላውቅም እንደዚህ ቴክስት ነው የምናወራው ከዛ ያው በተሰባበረ አማርኛ እንግሊዘኛ ነገር ታወራል ብቻ ተግባባዋል እያወራ አንተ ዛሬ በህልም ያየው ቁርአን ነገር ጠዋት ነው
ምን ሳረጋየሽ ነው ሲል እንጂ አላስታውስም ብቻ በህልም ያየው ነገር አልኩት። አይ ይሁን ታስተውሽኛለሽ ማለት ነው አይነት ነገር አለኝ። ከዛ በቃ ለማንኛውም መልካም ፈተና ይሄ በኖርም በጣም ስለተግባባን እወድሻለሁሽ ኖርማል ነው ለኔ አክብጄ ወይም በሌላ እይታ ላየው እወድሻለሁ ቢለኝ እኔም እወድሃለሁ ብዬ ነው የምለው እንጂ ሌላ አይነት ስሜት አለ ምናምን ብዬ አላስብም። ከዛ በቃ ለማንኛውም መልካም ቀን እወድሃለሁሽ ምናምን ብዬ ቴክስት ላኩለት። ኖርማል ነው እወድሃለሁ እሺ ቴክስት ላኩለትና በኖርማል ነው አክብጄ አላየሁትም። ትመቹኛላችሁ ሴቶች ጤናቲ እሺ ከዛ እንደዛ ቴክስት ላኩ። የዛን ሰሞን ለስንት ሰው ትልኪያለሽ እወድሃለሁ? በፍጹም ከማንም ጋር አላወራም። ጓደኞቼ ናቸው በእውነት ለሱ ብቻ ሲሆን እወድሃለሁ ምትል ትላከለች፣ ግን ወንድምነት ነው። እንደዛ ሳይሆን የሆነ እኮ የሚሰማኝ ስሜት እንዳለ አውቀዋለሁ። እሱን እኮ እንተማመን አይሽ እየተማመንን ብንቀጥል አሪፍ ነው። የሆነችማ ደስ የምትል ስሜት አለች። እሺ ከዛ ቴክስት አረግሽለት? ከዛ እኔ ግን አልወድሽም የሚል ቴክስት ገባ። ደነገጥኩ። እንዴ አልጨረስኩትም አለ ወደ ታች ቴክስቱና ያው ጠቅጠቅ ስልክ ነው። ተመለስኩና ምን አይነት ቴክስት ልኬ ነው ያነበብኩት የራሴን ኖርማል ቴክስት ነው ላኩት። እንዴ ምን ብዬው ነው ምናምን ብዬ ደግሞ ተመለስኩና ሳየው ግን አፈቅርሻለሁ የሚል ቴክስት ገባ። አየሁኝ ከታች ደነገጥኩና ወዲያው ጓደኛዬ ጋር ደወልኩ። እሺ ስሚ ያልኳት ወይ እንደዚህ ያለኝ እኮ እሺ ምንም ነገር ሲሆን ከሷ ጋር ነው የማወራው እና እሺ በይው ምናምን ነገር ሰው የሆነ ግራ ቀኝ እሺ አንዴ ማለት ነው ያ እንዲሁ አይታኝ ገብቷታል። በቃ የሆነ አይነት ስሜት ውስጥ እንዳለው አውቃለች። ኦኬ ያቺ የሚያዋራት ልጅ ነች አይደለችም? ሌላኛው ናት። ፈጆት እዚሁ መጣለህ። ከዛ እሺ በይው እንዳመልጠው ነግሬሻለሁ ዛሬ አሁን ምናምን እሺ አልኩት። እሺ በቴክስት ነው? በቴክስት። ከዛ ወዲያው ደወለልኝ። እሺ አወራን ምናምን። ከዛ በቃ ጓደኝነት ተጀመረ ማለት ነው። ፈተናውን ደፈነ የዛ ቀን። እኔ ጫሱ ነው የሚያውቀው። ትምህርት ላይም ጥሩ ነው። የዛ ቀን ካልደፈነ መቼም አይደፍንም ይሄ ልጅ። ከዛ እኔ ያው እንግዲህ ወንድም መሀል ያደኩ ልጅ ነኝ። በስነ ስርዓቱ ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ወንድሞቼ እንደዚህ አይነት ነገር በዛ እድሜ ካወቁ ይጥሉሻል። እነሱ ናቸው የሚዘረግፉኝ ያለና ይሄ ከቤት መውጣት ወደ ሌላ ቦታ መሄድ ምናምን የለም። በቃ ወጣለሁ፣ ትምህርት ቤት ነው፣ ገባለሁ፣ ቤቴ ነው። ከዛ ትምህርት ቤት ነው የምንገናኘው ማለት ነው። እሺ እረፍታችንን ጨርሰን ስንገባ ሌሎቹ ጓደኞቼ ሰሙ። ከዛ በቃ እንገናኛለን፣ አብረን እንወጣለን፣ ከግቢ አብረን እንሄዳለን። በቃ አብዛኛውን ጊዜያችን የሚያልቀው በስልክ ነው። እኔ ምን እንደምናወራ ራሱ አሁን ላይ ሳስበው እንዴ አላስተዋሰው። ሁላችንም ብርዱ ነው ትዝ የሚለኝ። ከዛ ስገባ እኔ በዛ ሰዓት ለኔ ከባድ ሰዓቴ ነው። በቃ በጣም ያመኛል። ተማሪ በቃ ፈይመሶኛለሁ ግቢ ውስጥ በዚች ነገር በቃ ደስ ይለኛል። እሱ ማውራት በሰዓቱ ምናምን ነገር ለኔ ጥሩ ነገር ነበር። ከዛ 11ኛ ክፍል ግማሽ ላይ ነው የጀመራችሁት? እስከ 12 ቀጠለ? ሄደን ነበር እግዚአብሔር ይመስገን። አሜን አሜን። እሺ እና እሱ ትምህርት ቤት ቀየረ። ለምን? በባህሪው እሱ ትንሽ ኃይለኛ ነገር ነውና ይጣላል ምናምንና ከተማሪ ይጣላልና። ቀየረ ነው ተባረረ ነው? ግልጹ ንገሪ። አይ ተቀየረ፣ በስነ ስርዓቱ ቀየረ። እሺ ከዛ ገባ ሌላ ትምህርት ቤት እና ጭራሽ በቃ ተራራቅን ማለት ነው። አንዳንዴ ግን ይመጣል እና ከክላስ ስንወጣ እንገናኛለን፣ አብረን እንሄዳለን። እሱ ታክሲ የሚይዝበት ድረስ እኔ በእግሬ ቅርብ ስለሆነ በእግሬ ነው የምገባው ምናምን። 12ኛ ክፍል እያለን ቅዳሜና እሑድን አርፈን ሰኞ ማክሰኞ ተፈተነን የጨረስነው። እሑድ ቀን ለምን አልሄድም ምናምን ብዬ ጠዋት ሄድኩኝ። ስመለስ ደወለልኝ። የሆነ መገጣጠሙ ገረመኝ በሰዓቱና አነሳሁት። ያው አልጨከንኩም ወይ ምናምን ስለው ድምፁ ልክ አይደለም። ዛሬ እፈልግሻለሁ ማታ ሰፈር እንድትመጪ ትእዛዝ ነው። እሺ እመጣለሁ አናግርሃለሁ አልኩትና ዝም አልኩ። ማታ ሰዓት 11 ሰዓት ምናምን ሲል ሄድኩኝ። ከዛ ቤተክርስቲያን የሚያገለግሉኝ ጋር ጥሩ ጓደኞች ነበሩኝ እና ያውቃሉ ይሄን ታሪክ ሁሌ የማወራቸው ልጆች ናቸው። እነሱን አገኘኋቸው። ምንድነው ምናምን ሲሉኝ አይ ዛሬ እንገናኝ ምናምን ብሎኝ ያው ላይ ነው
አይ ዛሬማ እኔ መሄድ አለብኝ አለ አንደኛው። ነው ያናግረዋለሁ ዛሬ እስቲ እንሂድ ተያይዘን ሄድ መጣ። ስክር ብሎ ነው የመጣው ማለት ከቡ ያልኩት ሳይው ሰው ፊት ነው። ጓደኞቼ እዚህ ጋር ልጆቹ ጸጥ ብዬ ነው ማየው። በቃ ምንም የምናገረው ጠፋኝ። ከዛ እሱ ከኔ ጋር የሄዱት ልጆች አንደኛው ያዘውና ቁጭ አረገው። መሽቷል ኦሬዲ የሆነ 1 ሰዓት ምናምን የሆነ ነገር ነው። ምን ሆናችሁ ነው አንተ በዚህ እድሜ እንደዚህ የምትሆኑት? እሷ በራሷ በሽተኛ ጭራሽ ሌላ ጭንቀትና አያወራም። በቃ ሌላ ነገር ነው የሚለው። እኔ እኮ በቃ ተቸገርኩ፣ በዚህ በኩል ሱስ፣ በዚህ በኩል ምናምን በቃ እሷ አስተራኝ፣ እሷ ጋር መሄድ ያቅተኛል፣ ወደዛ ነው የሚሄደው አይነት ነገር ነው የሚያወራው። እስቲ እኔ ለማንኛውም አዋል ስሜን እየጠራ ማልቀስ ጀመረ። ደነገጥኩ። ሄጄ ሳናገረው የሆነ ነጭ ሙሉ ቀሚስ ነበር የለበስኩት ወደ ላይ አለ እና እንዳለ ይሄ ልብስ አልተረፈም በሰዓቱ። ዝም አልኩት። በቃ አትሄጂም ቁጭ በይ እዚህ ጋር ቁጭ በይ። አረን መሸብኝ እያየሁት 2 ሰዓት እኔ ቤቴ ገብቼ አላውቅም። 1 ሰዓት በጣም እንዴ 12 ሰዓት ወንዶቹ እንኳን 12 ሰዓት ቤት ናቸው። ቤት ስልክ ይደውል አላለቀም ጉባኤ። በቃ አማራጭ አልነበረኝም። እንደዚህ አይነት ነገር ነው ልል አልችልም። ከዛ ሰው ተሰበሰበ። የሚያየኝ ሁላ የሚያቀኝ ነው ይመስለኝ። በቃ ይጮሃል። ጓደኞቹ መጡ። ከዛ አንደኛው ያዘኝና ምንም ቢልሽ ዛሬ እንዳትቀየሚ፣ አሁን ወንድሙ እየመጣ ነው፣ እሱ ሲመጣ ታገሹዋል። በቃ አታናግሯት፣ እኔን የማናግራት ከነሱ ጋር ጻፍ። እሺ ጻፍ ቁጥር አጠገቡ። ከዛ ተነስ መጥቷል ወንድምህ፣ ተነስ ሂድ። አልሄድም፣ አብረን እንሂድ። አልሄድ ወዴት ነው የምሄደው? በቃ ልንግባባ አልቻልንም ማለት ነው። ከዛ እንደምንም ማስነስቼ በቃ ቻው ሂድ፣ ነገ እናወራለን ጤነኛ ስትሆን ነይ ያለ ቻው ብዬ ይርኩን ነው። እምባዬ ሊቆም አልቻለም በሰዓቱ። በቃ ሁኔታው አስደንግጦኛል። አቤት ስለው ቃል ግቢልኝ አለኝ። ምንድነው ቃል የምገባው? ቃል ግቢልኝ አለኝ። ምንድነው ቃል የምገባው? ስታገቢ እንዳትረሽኝ ጥሪኝ፣ ስታገቢ ጥሪኝ ሲለኝ አስበው፣ የምትወደው ሰው እንደዚህ አይነት ንግግር ሲናገር ጠኝየው እዛው በቆመበት ሄድኩኝ። እያለቀስኩ ነው ቤት የገባሁት። አይኔ አብጧል። 3 ሰዓት ሲል ቤት ገባሁ። ምን ልበል አያት ቤት ምን ልበላቸው? በቃ ተጣላን። ለምን ቆየሁ? ጸጥ አልኩኝ። ተፈታኝነን በነጋታው እንዴት ልፈተነው? እንዴት ልሙላው? ግጥም አድርጌ እንትኑ ሳልከፍተው ግጥም አድርጌ ቸክችኪያት መውጣት። ተከተለኝ ተጣልኩ ጓደኝ። እንደዚህ ያለን ተፈተነን። 1 ነጥብ ነው 2 ነጥብ ጎደለኝ ለዲግሪ። ክረምቱን ቲያትር ገባሁበት። ከዛ በቃ እንደውም ሰላም ሆንኩ። በደህና መደበቅ ያገኘው ጥሩ ክሩ ውስጥ ገባው። ጥሩ አሰልጣኝ ኖረን በቃ ሰላም ሆንኩኝ። እዛ አንዳንዴ ፌስቡክ ላይ እናወራለን። አንዳንዴ ሰናንሽ ደህና ነኝ ምን ተፈጠረ ምንም በቃ። ከዛ 12 ጨርሼ እንትን ገባን ማለት ነው። ኮሌጅ ጀመርኩ። የማቆሜ ምክንያት ላይ የሱ ነገርም አለበት። ለምን ልክ ያንኛው አመት ሲገባ የሆነ ደህና ሰው ሆነ፣ ከሱ ስም ተላቀቀ። አንዳንዴ እናወራለን እኮ ብሎክ ሲያረጋኝ ብሎክ ሳረገው እንዲያለን ደረሰ። እሺ 5 ወር ተምረሽ ኮሌጅ ያቆምሽበት ምክንያት ነው? አዎ። ኦኬ ምንድነው የሱ ተሳትፎ? ድጋሚ መጣ? ቢመጣ ጥሩ ነበር። አገባ? እዛ መግባቴ ምናምን ነገርኩት። አልፎ እናወራልና ያው 4 ኪሎ ነኝ 4 ኪሎ ነው ሰው እንገናኛለን ወይ መንገድ ላይ እና ህዳር አካባቢ ነው። ከክላስ ወዲያው እንደወጣው እየሄድኩ መንገድ ላይ ያገኘሁት። ልውጥ ብሏል። በቃ ሰውነቱ ተመልሷል። እንደ ድሮ ነው። ምንድነው አምሰለው? ኧረ እግዚአብሔር ይመስገን በቃ አሁን ደህና ሰው ነኝ፣ አሪፍ ነገር ላይ ነው ያለሁት ምናምን ነገር አለኝ። ኧረ በጣም ጥሩ ደስ ይላል። እና እንደዛ ሲለኝ የሆነ እንደ አዲስ የሆነ ነገር ጫርሮ ሲልብኝ ይታወቀኝ። ለምን ሳየው ፊዚካሊ በጣም ደህና ሆኗል። ምን እንደተፈጠረ አላውቅም። እኔ አሁን በእኔና በሱ ግንኙነት አፍቃሪ ነኝ ነው እንጂ ምለው ፍቅረኛ አለኝ ለማለት አልደፍር። በጣም ነበር የምወደው። ከዛ እያወራን ምናምን ግማሽ መንገድ ሸኝቶኝ ለምን የመድኃኒዓለም ዕለት አላገኘውም? ባገኘው ባወራው ነገሮች ቢስተካከሉ ክላስ ስላለኝ መውጣት እችላለሁ። ስለዚህ መስተካከል የሚችል ነገር ይኖራል። ይቅርታ ማለት ካለብኝ ይቅርታ እላለሁ ምናምን ብዬ ከራሴ ጋር ወርቼ ጨረስኩ። ዓርብ ዕለት ማታ ላይ እንደዚህ ፌስቡክ ላይ ምናምን ያወራን ደህና ነሽ አለ ምናምን እንደዚህ አይነት ወሬ ምናምን ኖርማል ወሬዎች አወርተን ቅዳሜ ጧት ክላስ ነበረኝ። ሄድኩኝ። ስወጣ ጓደኞቹን አዩዋቸው። የብሔር ብሔረሰቦች ቀን እያከበሩ ነው። እንዲህ ሳየው ባይኔ የለም። የት ሄዶ ነው ብዬ ደወልኩ። ጠራ፣ አልተነሳልኝም።
ከዛ በቃ ወደ ቤቴ ለምን አልሄድም ምናምን ነገር ብዬ ሄድኩ። ገባሁ ቤት ወደ 7 ሰዓት ሲል አመመኝ። በጣም ጨነቀኝ። ሊያመኝ ሲል የሚመጣ አይነት ስሜት መጣ። ውሃ ፈሳለሁ አናቴ ላይ እታጠባለሁ። ምንም ልረጋጋ አልቻልኩም። ከዛ ለምን ሪሄርስ ነበር 9 ሰዓት ምናምን ቲያትር እዛ ወጣሁ። እኔ እሙ ስትስቅ ስትጫወት አውቃለሁ ይላሉ። እንደዛን ቀን የሳቀችበት የተደሰተችበትን ቀን እዛ ቤት አናስታውስም ነው የምባለው። ምን እንደሆንኩ አላውቅም። በቃ መዝለል ነው መሳቅ ነው ከዚህኛው ጋር ከዛ በቃ እንደዚሁ አሰልጣኛችን ይላል ዛሬ ምን አግኝተሽ ነው ምናምን ይለኛል። ምንም አላውቀውም በሰዓቱ። እሁድ ጠዋት ማታ ላይ ቤት ወንድሞቼ ጓደኞች መጡ። ስልኬ ተዘግቷል፣ ኦፍ ነው ተቀምጧል። ይደወላል፣ ዝግ ነው፣ ይደወላል፣ ዝግ ነው። ማንም ሊያገኘኝ አልቻለም። ለምን ተዘጋ? እኔ በቃ አላቅም። ባትሪ ዘጋብኝ። እንዳለ ልብ ያለው የወንድሞቼ ጓደኞች ጋር ነው። ጨዋታ ነው ቤት ውስጥ። ኦኬ። እዛ ነው ልብ ያለው። ረስቼዋለሁ ስልኬ። ጠዋት ላይ በአባቴ ስልክ ይደወልና ካክስቴ ትንሽ ልጅ ነበረች ከቤት ጠፋች። እሷን ፍለጋ ተጠራን። ከአባቴ ጋር ሄድን። የዛ ሰዓት ስልኬን ከፈትኩት። ከዛ መጀመሪያ ከሱ ጋር ስታወራ የነበረችው ልጅ ደወለች። እዚሁ ነች። ሰዋይ ሰላት የት ነሽ? ባክሽ ጮጮዋ ጠፍታ አክስቴ ቤት ነኝ 4 ኪሎ ነኝ መጣም ጠብቂኝ። ምንም አልሆንሽም እንዴ? ምንም አልሆንኩም። ምን ሆናለሁ እኔ? እሺ መጣሁ። እኔ ታፈልጊኛለሽ አልኳት። መጣች። ከዛ የሆነ ፊቷ ልክ አይደለም፣ ደንግጣለች። በቃ ሌላ ዓለም ውስጥ ነው ያለችው። እኔ እዚህ ጋር ይዝሽ መጥፋት የት ልትሄድ ትችላለች የሚለው አሳስቦኛልና እማወራላት ስለሷ ነው። እኔ ምንሽ የሰማሽው ነገር አረ መርሰማው። ከዛ የሰው ልጅ ሸክላ ነው ትለኛለች። እንዴ ማን ነው? ምን ሆነሽ ነው? ከዛ ጭንቅላቴ ላይ ምን መጣ? ይሁት ጓደኞቼ ወይኔ ሆኖ ነገር ሆኖ በቃ ምንድነው? ምን ሆኖ አልነስ? ምንም። ታዲያ ምንድነው? ማን ነው ተሰባሪው? እላታለሁ። በቃ መጨረሻ ላይ ሞተ እኮ አለች።